ልጅ ገላውን እየታጠበ እያለ በራሱ ይስቃል። በድንገት ጥቁር ውሃ በእግሩ ዙሪያ ማየት ይጀምራል። ሜሰን ደነገጠ። ሲዞርም የወደፊቱ ማንነቱ እዚያው ቆሟል። ሳያስብ ሰውየው እጁን በቀጥታ ወደ ሜሰን ሰውነት አሳረፈበት። ሜሰን መላ ሰውነቱ ሲቃጠል መጮህ ጀመረ። የቡድን አጋሮቹ ሲደርሱ ጥላው ከረጅም ጊዜ በፊት ጠፍቷል። ሜሰን ተቃጥሏል። በኋላ የአስክሬን ምርመራ ውጤቱ የበለጠ አጥንትን የሚያደናቅፍ ነበር። የአጽም አወቃቀሩ 40 ዓመት ገደማ እንደነበር ያሳያል። ነገር ግን ሜሰን ሲሞት 17 ዓመቱ ነበር። ከዚህ ምስጢር በስተጀርባ ምን አስፈሪ ምስጢር ተደብቋል? እና ከጥላዎች የሚያድነው ያ ጨለማ ሰው ማን ነው? ታሪኩ ወደፊት ይዘልቃል። ክሪስ የተባለች ልጅ ከሕክምና ማገገሚያ ቤት ወጣች። የአባቷ አሳዛኝ ሞት ከሞተ በኋላ ከአጎቷ ሬ ጋር ለመኖር ወደ ሌላ ከተማ ቀናች። ሁለቱ ታዳጊዎች ሙሉ በሙሉ ያለ ክትትል ይኖራሉ። ነገሮች በራሳቸውን ለመፍታት ተገደዋል። በፒሊንግተን የመጀመሪያ ቀኗ ክሪስ አዲሶቿን የክፍል ጓደኞቿን አገኘች። ክሪስ ወዲያውኑ የምትወዳት ልጅ ኤሊን አገኘች። ከዚያም የትምህርት ቤቱ ጉልበተኛ ዲን እና ጨካኝ የሴት ጓደኛው ግሬስ አለ። በትምህርት ቤት ውስጥ ስህተት ምክንያት ክሪስ የሚሶንን አሮጌ ቆሻሻ መቆለፊያ ለማጽዳት ተመድቧል። በሚያስገርም ሁኔታ የሞቱ ተማሪዎች ነገሮች አሁንም ውስጥ አሉ። ሲያጸዳው ክሪስ እንግዳ የሆነ ነገር አገኘ። በውስጡም እንደ ራስ ቅል የተቀረጸ እንግዳ የአስቴክ ፉጨት አለ። በማስቀመጫው ውስጥ ፉጩ በድንገት ከክሪስ ቦርሳ ውስጥ ወደቀ። ዲን አየውና ወዲያውኑ ለሚስተር ክሬቨን ነገረው። ክሪስ ወደ ክፍል እንዳመጣ በሎከሯ ውስጥም እንዳገኘው ያስረዳል። ሚስተር ክሬቨን ተመለከተ። እንደ ሙዚቃ መሳሪያ ምናልባትም ካዙ ይመስል ነበር። እንደ መጀመሪያዎቹ የማያ ምልክቶች በሚመስሉ እንግዳ ሩኖች ተሸፍኗል። አሁን ሚስተር ክሬቨን ተጠምዷል። የተሻለ እይታ ለማግኘት መብራትን ያበራል። ጽሑፉ ጥንታዊና ለማንበብ አስቸጋሪ ነበር። አንድ ቃል መውጣት ችሏል። ጥሪው ሌላኛው ክፍል የሙታን አሮጌ ምህጻረ ቃልም ይመስላል። ክሪስ መልሶ ለመውሰድ እጁን ዘርግቷል። ሚስተር ክሬቨን በግልጽ እምቢ አለ። በትምህርት ቤት ውስጥ ቁም ሳጥን ውስጥ ስለነበር ትልቅ ታሪካዊ ዋጋ ሊኖረው እንደሚችልም ይናገራል። ትምህርት ቤቱም ጉዳዩን አቁሟል። ውይይቱንም አብቅቷል። ክሪስ ከመውጣት ውጪ ሌላ አማራጭ የለውም። ከመሄዷ በፊት ሚስተር ክሬቨን የቡድን ፕሮጀክት ነገ ሊገባላት የሚገባውን 4 ሰዎች ያጠፉ። ተማሪዎች ከሄዱ በኋላ ሚስተር ክሬቨን ብቻውን ባዶ ክፍል ውስጥ ተቀምጧል። ትንሹን ፉጨት ይመለከታል። የሆነ ነገር ስለተበላሸ በመስመር ላይ ይፈልጋል። የፍለጋ ውጤቶቹን ዝም ብለውታል። ያው ሞዴሉ $35,000 አለው። እቃው በጥሩ ሁኔታ ላይ መሆኑን የሚጠይቅ መልእክት ብቅ ብሏል። ሚስተር ክሬቨን ለአንድ ሰከንድም ቢሆን አመነታ። ፋጩን ቀስ ብሎ ወደ ከንፈሩ አስጠጋው። ልክ እንደ ነፋው ኃይለኛ ማዕበል በላዩ ላይ ኖረ። ከሱ ውስጥ ወጣና ጥሩ የሥራ ሁኔታ የሚለውንም ጠቅ ያደርጋል። ልክ ጃኩን እንደመታው ስለተሰማው በእግሩ ላይ ምንጭ ይዞ ወጣ። ኮሚክ መጽሐፍ ለመውሰድ የመጣው ሬይ ስክሪኑን እንዳላየ አላወቀ። ይህ በእንዲህ እንዳለ አንድ እንግዳ ወደ ክሪስ ቀረበ። ፈገግታ አሳየና ስሙ ኖህ እንደሆነ ተናገረ። እሱ በአካባቢው ቤተክርስቲያን ውስጥ የወጣት ፓስተር ነው። ክሪስን ታመልክ እንደሆነ ጠይቃት። ክሪስ ፍላጎት እንደሌላት ነገረው። ኖህም ሳቀና በእሱ እንደማያምን ተናገረ። ከኪሱ ትንሽ ስጦታ አውጥቶም ሰጣት። ኖህ ሲሄድ እያየ ሬ ጥርሱን አፋጨና ሙሉ በሙሉ ተንኩለኛ ብሎ ጠራው። ኖህ አደንዛዥ ዕፅ ለልጆች ለመሸጥ ቤተክርስቲያንን እንደ መሸፈኛ እንደሚጠቀም ይናገራል። ባለፈው ዓመት አንድ ልጅ ከመጠን በላይ በመጠጣቱ ምክንያት ሕይወቱን አጥቷል። ካርማ ፈጠነም ዘገየም እንደሚደርስም በመናገር ተናደደ። ይህ በእንዲህ እንዳለ በክፍል ውስጥ ሚስተር ክሬቨን እንግዳ የሆነ የእረፍት ጊዜ እያቀደ ነው። ማሰሪያውን እንደከፈተ ወዲያውኑ በትራኩ ውስጥ ይቀዘቅዛል። ፉጨቱም ጠፍቷል። በጭንቀት የጠረጴዛውን እያንዳንዱን ኢንች ይፈልጋል። ነገር ግን ምንም አላገኘም። በንዴት ሚስተር ክሬቨን ላፕቶፑን ዘጋው። ሲጋራውንም ያወጣል። ማጨስ በትምህርት ቤት በጥብቅ የተከለከለ፣ ነገር ግን ራሱን መቆጣጠር አልቻለም። በድንገት ከኮሪደሩ የሚሰማ ድምፅ ተሰማው። ሚስተር ክሬቨን የጽዳት ሰራተኛው ቻርሊ ብቻ እንደሆነ አስቦ ነበር። አንድ ጥቁር ሰው በአዳራሹ መጨረሻ ላይ ቆሞ ነበር፣ ግን ፊቱን ለማየት ደብዛዛ ነው። ልክ ከዚህ በኋላ አንድ ሰው ትከሻውን ይመታዋል። ቻርሊ ነው። ሚስተር ክሬቨን ወደ ኋላ ሲመለከት ሚስጥራዊ ሰው ጠፍቷል። ወደ ክፍሉ ተመልሶ ቢመጣም በድንገት አጥንት የሚቀዘቅዝ ቅዝቃዜ ይሰማዋል። በጣም ቀዝቃዛ ስለሆነ የራሱን አስትንፋስ ማየትም ይጀምራል። አስፈሪ ራሰ በረሃ ሰው በድንገት ከፊት ለፊቱ ታየ። እጁን ዘርግቶ እጁን በቀጥታ ወደ ደረቱ ገፋው። ሲጋራው ከጣቶቹ ተንሸራቶ ወደ ወለሉም ወደቁ። ሚስተር ክሬቨን ሳምቦቹ በሞቱ እጆቹ ሲጨፈጨፉ ተሰሙ። በዚህ ሰከንድ ውስጥ ጸጉሩ በክር መውለቅ ጀመረ። ቀስ በቀስ የዚያ ራሰ በረሃ ሰው ትክክለኛ አምሳል ሆነ። ከዚያም መሬት ላይ በከባድ ሁኔታ ወደቀ። በከተማ ውስጥ 5 የክፍል ጓደኞቹ በግሬስ ቤት ለፕሮጀክት ተሰበሰቡ። ሬ በድብቅ ፉጨቱን እንደጠራው ታወቀ። ግሬስ በእጇ ይዛው ምን ያህል አሪፍ እንደሚመስል በማሰብ ተጨንቃለች። ለመዝናናት ጥሩ መንፈስ ለመጥራት እንደሚሞክሩ ትሞክራለች። ግሬስ ሁሉም ነገር አሰልቺ ሆኖ አግኝተዋለች እና ደህና ሁን ትለዋለች። ኤሊም ተከትላ ወደ ግቢ መጣች። ሁለቱም ትልቅ ብልጭታ እንዳላቸው ግልጽ ነው። ፉጨቱ በድንገት ከውስጥ ሲጮህ ማውራት እንኳን አልጀመሩ። የሚወጋ የሚያሰቃይ ጩኸት ወዲያውኑ በክፍል ውስጥ ያሉትን ሰዎች ሁሉ ድምፁ እንደቆመ አስፈሪ፣ ለመረዳት የማይቻል ቀዝቃዛ አየሩን ሞላው። ውጪ ኤሊ የክሪስን እጅ ይዛ የነገውን በዓል ጋበዘቻት። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ክሪስ ፈገግ አለች።
በኋላ ቤት ውስጥ ክሪስ በድንገት ወደ ውጭ ተመለከተች። አንድ ጥቁር ሰው በዛፉ ላይ ተቀምጧል። ምስሉ ከእሷ ጋር በጣም ተመሳሳይ ይመስላል። ሪ እንዲመጣ በፍጥነት ጠራችው። ነገር ግን ወደ መስታወቱ ሲደርሱ የምስሉ ምንም ዱካ አልተገኘም። ክሪስ አእምሯ ብልሃቶችን እየተጫወተባት እንደሆነ አስባለች። ሌሊቱ ሲያልፍ ግሬስ ብቻዋን ቤት ቀረች። ፉጨቱን እየመረመረች ባለው ላፕቶፑ ላይ ተጣብቃለች። በድንገት አንድ ደካማ ድምፅ ስሟን በሹክሹክታ ይጠራል። ግሬስ ወንድሟ ለቀልድ ሲጫወት እንደሆነ ታስባለች። ዝም በል አትቀልድብኝ ትለዋለች፣ ግን ምንም ምላሽ የለም። ልክ ወደ ባህር ዳርቻ ስትወጣ ከጠረጴዛው ጀርባ የሆነ ነገር አየች። ቲሚ እንደሆነ በቀስታ ትጠይቃለች። ከጠረጴዛው ጀርባ ተመለከተች፣ ግን እዚያ ምንም የለም። ቲሚ ከሩቅ እንድትመለስ እየነገራት፣ ነገር ግን ግሬስ በቦታው ቆማለች። አንድ ነገር ፊቷን የሚነካው ከአንድ ሰከንድ በፊት እንደሆነ ግልጽ ሆኖ ተሰማት። በማግስቱ በትምህርት ቤት ስብሰባ ላይ ተማሪዎቹ ሚስተር ክሬቨን መሞታቸውን አወቁ። የሞት መንስኤው ደረጃ 4 የሳምባ ካንሰር ነው። ትላንት ሁሉም ሰው አይቶት ነበር እና ፍጹም ጤናማ መስሎ ስለታየ ምንም ትርጉም የለውም። አንድ አስተማሪ በመድረክ ላይ ሲናገር ኤሊ ከፊት ረድፍ ያለ አንድ ተማሪ እንግዳ ነገር ሲሰራ አስተዋለች። ልጅቷ ጭንቅላቱን ነቀነቀችና ስሟን ደጋግማ ሹክ ብላ ተናገረች። በኋላ ግሬስ ፉጨቱን ለክሪስ መለሰችው። ከእንግዲህ መናፍስትን መጥራት የሚጠቅስ የለም። የቡዱ ነገር ለማየት በጣም አስፈሪ ነው። ከተነጋገሩ በኋላ ክሪስ ፉጨቱን ለሜሶን ቤተሰብ ለመመለስ ወሰነ። ኤሊና ክሪስ ወደ ሜሶን ቤት ሄዱ። ከዓለም ዙሪያ የተውጣጡ ሰፊ የአስማት ቅርሶች ስብስብ ያላት የሜሶን የመጨረሻ ህመሟን የታመመች አያቷን አይቪን ጎበኙ። ክሪስ በሜሶን ቁም ሳጥን ውስጥ ፉጨቱን ማግኘትም ሲጠቅስ አይቪ ተረጋጋች፣ አገኘችም። አይቪ ለሴት ልጆቹ አንድ አስከፊ እውነት ተናግሯል። ቅርሱ የሞት ፉጨት ሲሆን ጽሑፉ ሞትን ለመጥራት ይናገራል። ፉጨቱን በመንፋት እርግማኑ እስካሁን ድረስ የሚሰማውን የወደፊት ሞት ያስነሳል። ሞት በመጨረሻ ጊዜያቸው እንደ አድማጭ ሆኖ ይታያል። ይህም ሊቋቋሙት የተቃረቡት ማንኛውም ገዳይ ፍጻሜ ያስከትላል። ልጃገረዶቹ ከሄዱ በኋላ አንዳቸውም ሳይንሳዊ መሰረት እንደሌላቸው ይናገሩ ነበር። ሆኖም በሜሶን ሞትና በሚስተር ክራቨን መካከል ያለው ግንኙነት ችላ ለማለት አስቸጋሪ ነበር። የሜሶን መዝገቦች የሚገኙት ኤሊ በምትሰራበት ሆስፒታል ስለሆነ ፈጣን ውሳኔ ያደርጋሉ። ወደ ማደሩ ሾልከው በመግባት የሜሶንን የሕክምና ፋይል ያወጣሉ። የአጥንት አወቃቀሩ 40 ዓመቱ እንደሆነ ያሳያል። ይህ ማለት ሜሶን ያንን ፉጨት ባያነፍስ ኖሮ በ40 ዓመቱ በጋዝ መፍሰስ ሲሞት ነበር። ሚስተር ክራቨን ትናንት ደህና ነበሩ፣ ነገር ግን ዛሬ በሳምባ ካንሰር በተመሳሳይ ምክንያት ሞተዋል። አይቪ ትክክል ነበር። ያንን ፉጨት የነፈሰ ወይም የሰማው ሁሉ ለሞት ምልክት ተደርጎበታል። ይህ ማለት 5ቱ ቀድሞውኑ ተፈርደዋል ማለት ነው። ለማጣት ጊዜ ሳይኖራቸው ወደ በዓሉ ይሮጣሉ። ፌስቲቫሉ የተሞላ እና በጉልበት የተሞላ ነበር። ጎዳናዎቹ የተንቆጠቆጡ አልባሳት ለብሰውም እየተንከባለሉ ነው። ሬ እንደ ተወዳጅ የካርቱን ጀግና ለብሶ ለግሬስ ለመናዘዝ ድፍረቱን ይፈጥራል። ግሬስ በቀጥታ እሱን ችላ ብሎ የወንድ ጓደኛዋን ዲን ለማግኘት ሄደ። በተጨናነቀ ቤት ውስጥ ግሬስ ከጓደኞቹ ጋር ተደብቆ ይጫወት ነበር። በድንገት አንዲት አሮጊት ሴት ከጥላዎቿ ወጥታ ስሟን ጠራች። ግሬስ ጮኸች፣ ነገር ግን የትም ብትደበቅ አሮጊቷ ሴት ከፊት ለፊቷ ትታያለች፣ በአካላዊ ቦታ እንኳን ያልተገደበች ያህል። በመጨረሻም ግሬስ በአቅራቢያው ያለ አካፋ ይዛ ወደ አሮጊቷ ራስ ቀረበች። ሁለቱም በተመሳሳይ ጊዜ መሬት ላይ መቱ። ግሬስ አሮጊቷን መታቻት። አሮጊቷ ሴት በተጠማዘዘ እና በተፈጥሯዊ ባልሆነ መንገድ ቆመች። የባሰው ደግሞ ሰውነቷ እንደ ህይወት ሰጪ ማሽን ሆኖ ይሰራል። እያንዳንዱ ንክኪ ከግሬስ ለዓመታት ይርቃል። ሴትዮዋ እግሯን ስትነካ ወዲያውን ይደርቃል እናም ደካማ ይሆናል። ፊቷን ስትነካ የቀኝ ጎኗ ወደ አሮጊት ሴት ቆዳ ይለወጣል። ግሬስ ካለችው ነገር ሁሉ ጋር ታገድም ነበር እና በአቅራቢያው አንድ ደውል አየች። አሮጊቷ ሴት ከላይ ወርቃ አፏን በቀጥታ በግሬስ ላይ ትጫናለች። የግሬስ ሰውነት በፍጥነት ይደርቃል እናም ይሰበራል። ክሪስ ፉጨቱ ይህን እንዳደረገ ይናገራል።